ኳሊቲ ከሁለት ምንጭ የሚቀዳ ነው። አንደኛ ከኮንትራት፣ ሁለተኛ ከህግ የሚመነጭ ነው። ኮንትራት ስንል እንግዲህ ለአድማጮች ክሊር ለማድረግ ስፔሲፊኬሽን ከሚለው ዶክመንት ጋር ይገናኛል። ይሄ ስፔሲፊኬሽን አንድ ፕሮጀክት ሲሰራ ምን አይነት ማቴሪያል ይጠቀማል፣ ምን አይነት ኢኩዊፕመንት ይጠቀማል፣ ምን አይነት ሜተድ ይከተላል የሚለውን በዲዛይኑን መሰረት አድርጎ የሚታይ ነው ማለት ነው። ስለዚህ ይሄ ስፔሲፊኬሽን በተለይ ከዲቢቢ ጋር በምናይበት ጊዜ ፕሮሰስ ስፔሲፊኬሽን ነው። ኮንትራክተሩ ስትሪክትሊ በስፔሲፊኬሽኑ መሰረት ያለውን ፕሮቫይድ የተደረገውን ስፔሲፋይ የተደረገውን ሌበር መጠቀም አለበት፣ ማቴሪያል መጠቀም አለበት፣ ኢኩዊፕመንት መጠቀም አለበት፣ ሜተድን መጠቀም አለበት። ከዚህ ውጪ መሄድ አይችልም። ለውጥ የሚያስፈልግ ከሆነ ኢንስትራክሽንስ ሲሰጠው ብቻ ነው መለወጥ የሚችለው። ስለዚህ እዚህ ውስጥ የኢንጂነሩ ሚና በጣም ክሪቲካል፣ ያማካሪው ማለት ነው። የኢንጂነሩ ወይም የኮንሰልታንቱ ወይም የሱፐርቪዥን ኮንሰልታንት አሁን እዚህ ጋር ኮንትራክት ማኔጅመንት ላይ ስላለን ማለት ነው። ይሄ ኢምፖርታንት ነው። ህግ ባለፈው ዲዛይን ስንማር እንዳየነው ከኮድ አግባብነት ካላቸው ኮድ ስታንዳርዶች ጋራ ሌሎችም አግባብነት ካላቸው ህጎች ጋራ የሚሄድ ነው ማለት ነው። ስለዚህ በውሉ ብቻ ሳይሆን በህግም ፕሮቫይድ የተደረጉ ፕሮጀክቱን የሚመለከቱ የጥራት ጉዳዮች ሁሉ አድሬስ ተደርገው የሚሰሩበት ነው ማለት ነው። ኢንጂነሩ እንዴት ነው ይሄን የሚያረጋግጠው? አንድን የጥራት ጉዳይ በኢንስፔክሽን ሊሆን ይችላል፣ በኦብዘርቬሽን ሊሆን ይችላል። በጣም ኢምፖርታንት የሚሆነው ግን በኢንጂነሪንግ ቴስቶች አማካይነት ነው። የተለያዩ ኢንጂነሪንግ ቴስቶች አሉ። ልክ እንደየስራው ፕሮጀክቱ እየተካሄደ የሚደረጉ የኢንጂነሪንግ ቴስቶች አሉ። ፕሮጀክቱ ልክ ሲያልቅ አልቋል ለማለት የሚካሄዱ ኢንጂነሪንግ ቴስት ኦን ኮምፕሊሽን አሉ። አሁን ፒፒኤ ክሎዝ 85 ላይ የሚሰጠን ፊዲክ 9 ላይ ክሎዝ 9 ላይ የሚሰጠን ቴስትስ ኦን ኮምፕሊሽን ይባላሉ። ሶስተኛ ፒፒኤ የሌለው ቴስትስ አፍተር ኮምፕሊሽን፣ ቅድም ፔሪየድ ላይ ዲፌክትስ ላይቢሊቲ ፔሪየድ ላይ ያልነው እዛም ጋር ቴስቶች አሉ። አግሪድ የሆኑ ስፔሲፋይድ የሆኑ ቴስቶች አሉ። በውሉ የሚወሰን ማለት ነው። ይህንን ኢንጂነሩ የማረጋገጥ የተሰራው ስራ በጥራቱ መሰረት ነው፣ በስታንዳርዱ መሰረት ነው ብሎ የማረጋገጥ ስራ የሚሰራበት ነው ማለት ነው። እንግዲህ እነኚህ የኢንጂነሩ ስልጣን በጣም ትልቅ ነው። ተገቢ ሆነው ካላገኘው እንደገና ፈርሶ እንዲሰራ ሁሉ ማዘዝ ይችላል። አሁን ለዚህ ፍርድ ቤት አይኬድም። ስለዚህ ኢንጂነሩ ስልጣን አለው። በውላቸው የወሳኝነት መሰረት ቴስት ሄዶ ቴስት ሪዘልቱ ሲመጣ የህንጻው ለምሳሌ ስትራክቸራል ስቴቢሊቲ፣ ስትራክቸራል ኢንቴግሪቲ አደጋ ላይ የሚጥል ከሆነ ፈርሶ እንዲሰራና ደህንነቱ የተጠበቀ ኳሊቲው የተጠበቀ ፐርፐዙን አቺቭ የሚያደርግ ፕሮጀክት መሆኑን የማረጋገጥ ሂደት እዚህ ጋር ነው የሚመጣው ማለት ነው። ስለዚህ የኢንጂነሪንግ ቴስቶች በጣም ኢምፖርታንት ናቸው። ውሉ ውስጥም አግሪ ይደረጋል። በህግ ፕሮቫይድ የተደረጉት ለምሳሌ የሴስሚክ ሎድ፣ የዊንድ ሎድ እና የመሳሰሉት ሎድ እነዚህ ህንጻው ወይም ስትራክቸሩ ሊሸከም የሚችለውን ነገር ለምን ካለቀ በኋላ ተመልሶ መጥቶ ሬሜዲያል አክሽን መውሰድ ስለማይቻል ይሄ እግር በእግር የሚሰራ በየትኛው ውል ነው የሚገለጸው? በስፔሲፊኬሽን ውስጥ ቀደም በአማካሪው እንትን በአሰሪውና በኮንትራክተሩ። ስለ ኮንስትራክሽን ኮንትራክት ስለሆነ የምንነጋገረው ስለ በፒፒኤ መሰረት እሱን ተከትለው ዲዛይኑን ተከትለው ፕሮቫይድ በተደረጉት ስፔሲፊኬሽኖች ውስጥ ይሄ በዝርዝር መገለጽ አለበት። ስለዚህ ኳሊቲ ከስፔሲፊኬሽን ጋር ይገናኛል። ስፔሲፊኬሽኑ ከዲዛይን ጋር ይገናኛል። ስፔሲፊኬሽን ቀጥሎ ከድሮዊንግ ጋር ይገናኛል። ቢኮዝ ኮሚኒኬት የሚደረገው በስፔሲፊኬሽኑ ኮሚኒኬት የሚደረገው በኮንስትራክሽን ድሮዊንግ ስለሆነ ይህንን ድሮዊንግ በቀደም ስንማር ኮንስትራክትብል የሆነ ዲዛይን ከሆነ በቀላሉ ወርኪንግ ድሮዊንግ፣ ሾፕ ድሮዊንግ ወይም ኮንስትራክሽን ድሮዊንግ አዘጋጅቶ ለኢንጂነሩ አቅርቦ አጸድቆ የሚሄደው ነው ማለት ነው። እንግዲህ ቴስቶቹ ከመገንባቱ በፊት የሚካሄዱ ቴስቶች ካሉ፣ ከተገነቡ በኋላ ቴስቶች ካሉ፣ ካለቀ በኋላ ቴስቶች ካሉ፣ ዱሪንግ ዲፌክትስ ላያቢሊቲ ፔሪየድ የሚካሄዱ ቴስቶች ካሉ ውሉ ይሄን ሊነግረን ይገባል።
ፒፒኤ ዱሪንግ ቴስትስ አፍተር ኮምፕሊሽን የለውም። የኢንተርናሽናሉ ግን ቴስትስ አፍተር ኮምፕሊሽን ይሄ ከፕሮቪዥናል አክሴፕታንስ በኋላ ከፋይናል በፊት ያለውን አድሬስ ማድረግ ይኖር